የጨረቃ ፋሚሊዎች ዛሬ ጨረቃዎቹ በዱባይ እንግዲህ ፋዝንጥ ብለው መጥተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሰላም 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 ብያለሁ። ይህን ቪዲዮ መጀመሪያ ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ እንግዲህ በምርጦቹ መጥቻለሁ ማለት ነው። እንግዲህ በዱባይ ዘና ፈታ እያሉ ነው ማለት ነው። በጣም ነው ደስ የሚሉት። እውነት ለመናገር ሀይሚዬ እንዴት እንዳማረባት እንዳትጠይቁኝ ማለት ነው። እንዴት እንዳማረባት ሁለቱም አምሮባቸዋል። ግን በነገራችን ላይ ማለት ነው ፏዝንጥ ብሏል ማለት ነው። ዛሬ ማታ በብሩኬ ቤት ይለቀቃል። ሁላችሁም ጠብቋቸው በጉጉት። ሁላችሁም እየጠበቃችሁ ነው አይደል ያላችሁት? በጉጉት ማለት ነው። እና እንግዲህ ፏዝንጥ እያሉ ነው ዱባይ በነገራችን ላይ በጣም ትመቻለች። አሁን ትንሽ ሙቀት ነገር ትንሽ እየመጣ ነው፣ ግን በጣም ነው ደስ የሚለው ማለት ነው። እና ፋሚሊዎች ዛሬ በጣም ደስ በሚል ሁኔታ ታንትና እፍዬ ማለት ነው ፕራንክ አድርጋን ነበረ። ሀይሚዬን አከጅም ፕራንክ እያደረገች ነው። ብሩኬ ይዞች ሊሄድ አይደለም እኔ ጋር ነው የምታለቅሽው ተመልሰሽ መጥተሽ፣ ስለዚህ ይዞች ሊሄድ አይደለም እያለቻት ትታስጨንቃት አይታችኋላ። እና ቤተሰብ ታንትና ትታስጨንቃት እንደዛ ማለት ነው። ፉዬ በጣም ትታስጨንቃት ነበረ ይዞሽ አይሄድም እያለች ማለት ነው። እና በጣም በነገራችን ላይ ተደናግጣ ነበር ሀይሚዬ ማለት ነው። ግን እኔ አምነዋለሁ ብሩኬን ይዞኝ እንደሚሄድ ነግሮኛል፣ ስለዚህ አላምንሽም እያለቻት ነበርና ስለዚህ እንግዲህ ብሩኬም ደግሞ በቃሉ መሰረት ይዞ ሄዶ ዱባይ እንግዲህ ዘና ፈታ እያደረጋት ይገኛል ማለት ነው። እንግዲህ ገና ተትናንት ወደ ተተነገረ ጀምራ በቃ ዘና ፈታ እያለች ነው ሀይሚዬ ያለችው ማለት ነው። እና ፍቅራችሁን ይጨምርላችሁ ይጨማምርላችሁ ብለናል ማለት ነው። በጣም ደስ ይላሉ። እውነት ለመናገር በጣም ደስ የሚሉ ጥንዶች ናቸው ማለት ነው። እንግዲህ ሁላችሁም እየገባችሁ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ ማለት ነው ቤተሰቦቼ። እና እንግዲህ ያው ምቀኞችም እንግዲህ ምንም ማድረግ አይቻልም። እንግዲህ ከቅናት ውጭ ሌላ ነገር ምንም አይገኝም ማለት ነው። እንግዲህ ሀይሚዬ የራሱ አድርጋለች ብሩኬ ማለት ነው። እንግዲህ የምቀኑ ካላችሁ ምንም ማድረግ አይቻልም ማለት ነው። እና ብቀኑም ብዙ አትቃጠሉ ማለት ነው። እና ስለዚህ እንግዲህ ትቷን ነው የሚሄደው፣ ይዟት አይሄድም፣ ይዟት አይመጣም፣ አይፈልጋትም ምናምን እያላችሁ የምትሉ ነበራችሁ ብዙ ልጆች ማለት ነው። እና እንግዲህ አያችኋ በግሃት ትተው እንደዚህ ትተው ታምናላችሁ። አለተበዛ እኮ አታምኑም፣ የመጨረሻ አታምኑም ሰውን ማለት ነው። እና ስለዚህ ቤተሰቦች ፈታ ዘና እያሉ ነው። እንግዲህ መልካም የመዝናኛ ጊዜ ብለናል። እንግዲህ ዱባይ ብናገኛችሁ ደስ ይለናል። እንግዲህ ቤተሰብ ብናገኛቸው ደስ ይለናል ዱባይ ያለን ማለት ነው። ያው አሁን ደግሞ ሮመዳንም ስለሆነ ያው ስራ በብዛት እንጠመዳለን ስራ ላይ እኛ። እንግዲህ እድሉን ታገኘን እናገኛቸው ይሆናል። እድሉንም ታላገኘን ምንም ማድረግ አንችልም። እንወዳችኋለን፣ እናከብራችኋለን። በርቱ ማለት ነው። የምናገኛቸው ከሆነ ደግሞ በጣም ደስ ይለናል እውነት ለመናገር ማለት ነው። ያሉበት በቅርብ ምናምን ከሆነ ብናገኛቸው ደስ ይለናል። እስኪ ኮሜንት ላይ የት አካባቢ እንደሆነ ንገሩኝ፣ የት አካባቢ እንዳረፉ ቤተሰብ ማለት ነው። የምታውቁ ካላችሁ የት አካባቢ እንደሆነ ያረፉት ንገሩኝ ማለት ነው። ባገኛቸው ደስ ይለኛል ማለት ነው። እና ውዶችዬ በጣም ወዳችኋለሁ። እኔንም አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። እነ ጨረቃዎቹንም እንግዲህ በጉጉት ማታ እንጠብቃችኋለን። እንግዲህ ሁላችሁም እንደምትጠብቋቸው ተስፋ አለኝ።